እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ተመልሻለሁ ማለት ነው። ዛሬ የማሳያችሁ አማርኛ ፊደል የመጀመሪያ ድምፆችን ይሆናል ማለት ነው። ምክንያቱም አማርኛ ፊደል የመጀመሪያውን ድምጽ ከያዛችሁት በኋላ ቤተሰቦቻቸውን ለመቆጠር ብዙ አያቅታቸውም ማለት ነው። እና መጀመሪያ በተራ ለመያዝ የመጀመሪያ ድምጹን ከሀ እስከ ፐ ያሉ ፊደሎችን የአማርኛ ፊደሎችን የመጀመሪያዎችን ነው ይዤላችሁ የመጣሁ ማለት ነው። ይሄን አወቃችሁ ማለት የመጀመሪያ ድምጹን አወቃችሁ ማለት አስቀጥላችሁ ደግሞ ቤተሰባቸውን የአንድ ፊደል 7 ቤተሰብ አለው። የሰባቱን ቤተሰብ ደግሞ የመጀመሪያውን ካወቃችሁት በኋላ ማነምንም ነው ማለት ነው መቁጠር። በተከታታይ ስትቆጥሩት ቤተሰቦቹንም አብራችሁ ትይዛላችሁ። ግን ከዛ በፊት የሚቀድም ምንድነው? የመጀመሪያ ድምጹን መያዝ ነው። የመጀመሪያ ድምጹን ማለት ነው ከሀ ጀምራችሁ እስከ ፐ ያለውን ፊደል የመጀመሪያውን ድምጽ በተራ ሳታስተላልፉ ለምሳሌ ሀ ብላችሁ መሳትሉ በስነ ስርዓት ሀ ለሀ ያላችሁ እስከ መጨረሻ ድረስ በመቆጠር ከዛ ቤተሰባቸውን ደግሞ አንድ ባንድ አብራችሁ አስቀጥላችሁ በመቆጠር ነው። ከዛ በኋላ ነው አማርኛ ማወቅ የሚቻለውና ምን አሰብኩኝ አሁን የአማርኛ ፊደሎችን የመጀመሪያ ድምጾችን እሰራላችኋለሁ። ይሄን የመጀመሪያ ድምጹን ከያዛችሁ በኋላ ቀጥዬ ደግሞ ቤተሰቡን የሰራሁት ቪዲዮ አለ። ያን በማየት አማርኛ ማወቅና መቁጠር በስነ ስርዓት ትችላላችሁ ማለት ነው። እና ዛሬ የማሳያችሁ የመጀመሪያ ድምጹን ይሆናል። በደንብ አድርጋችሁ እየተከታተላችሁኝ የመጀመሪያ ድምጹን አብረን እንቆጥራለን። እኔም እቆጥርላችኋለሁ ማለት ነው። እሺ ቀጥታ ወደ ይዤ የመጣው ፊደሎችን እናነባለን። እንግዲህ የአማርኛ ፊደል እንደተለመደው የመጀመሪያዋ ድምጽ ሀ ነው የምትባለው። የመጀመሪያ ድምጹን ስለሆነ የመጀመሪያዋ ፊደል ሀ ናት። ሀ ነው የምትለው ማለት ነው። ድምጿ ሀ ትላለች። ከሀ ቀጥላ ለ ናት። እንግዲህ በስነ ስርዓት በስቴፕ መያዝ አለባችሁ። ከሀ ቀጥላ ማን ናት አልኩ? ከዚች ከሀ ቀጥላ ለ ናት። ለ ሀ ለ ነው የምትሉ ማለት ነው። መጀመሪያ አሁን ከሀ ቀድማችሁ ለ ካላችሁ ሀ በፊት ስላለች ሀን መጀመሪያ ማወቅ አለባችሁ ማለት ነው። ምክንያቱም አንድ ሳይባል ሁለት ስለማይባል ፊደልም መጀመሪያ ሀ ነው የሚባለው ማለት ነው። ስለዚህ ሀ ትላላችሁ። ከዛ ደግሞ ለ ትላላችሁ። ለ ከለ ቀጥሎ ደግሞ ሀ ነው የምትባለው። ይቺ አሁን ሀ ነው የምትባለው። ለምን ሆነች ካላችሁኝ እንግዲህ ይሄ በአማርኛ ሕግ በድምጽ ተመሳሳይ ሆነው በጽሁፍ የሚለያዩ ብዙ ፊደሎች አሉና ይቺ ሀ ነው የምትባለው የዚች ተመሳሳይ ማለት ነው። ይቺ የመጀመሪያዋ ሀ ናት። ይቺ ደግሞ ቀጥላ የምትገኘዋ ሀ ፊደል ሀመርኋ በሚባል ትጠራለች ማለት ነው በስም ደረጃ። ሁለቶችም ግን ሀ የሚል ድምጽ አላቸው። ስለዚህ ይቺም ሀ ናት፣ ይቺም ሀ ናት ማለት ነው። እንግዲህ መጀመሪያ ሀ አልነ አማርኛ ስንጀምር መጀመሪያ ላይ ቀጥለን ለ አልነ ከዛ ሀ ከሀ ቀጥላ ደግሞ መ ነው የምትባለው ማለት ነው። ከዚህኛው ሀ ቀጥሎ መ ነው። 4 ፊደል አየነ። መጀመሪያ ሀ ከዛ ለ ከዛ ሀ ከዛ መ። ኦኬ አሁን አራቶችን ፊደሎች አይተናል በስቴፕ ማለት ነው። ሀ ለ ሀ መ እነዚህ የመጀመሪያ ድምጽ ናቸው። ምንም ወጥ ቅጥላት ምንም የሌላቸው ናቸው ማለት ነው። እንግዲህ ከመቀጥላ ደግሞ ማናት? ሰ ትባላለች። ሰ ትባላለች። እቺ ሰ ከመቀጥላ ሰ ናት። ከዛ ረ ከረ ቀጥላ ደግሞ ሰ ናት። ሰ ከዚህ ጋርም 2 ሳየን በሉ። ይችኛዋም ሰ ናት፣ ይችም ሰ ናት። ልክ እንደ ሀ ፊደሎች ማለት ነው። በጽሁፍ የተለያየ አይነት አቋም አላቸው። በድምጽ ደግሞ ተመሳሳይ ናቸው። በድምጽ ሁለቶችም ሰሰ ነው የሚባሉ ማለት ነው። እንግዲህ ከመቀጥለን ሰናየን ከዛ ረን ከዛ ሰን ከዛ ሸ ትባላለች። ደግሞ ከሰ ቀጥላ ሸ ትባላለች። ሸ ትባላለች ማለት ነው። እንግዲህ አሁን በስነ ስርዓት መያዝ አለባችሁ። ሀ ለ ሀ መ ሰ ረ ሰ ሸ። ኦኬ ከሸ ቀጥላ ደግሞ ቀ ትባላለች። ቀ ከሸ ቀጥላ ቀ ነው የምትባለው ይቺ ቀ። ከዛ በ ከቀ ቀጥላ በ ከዛ ተ ከተ ቀጥላ ቸ። እንግዲህ ከሸ ቀጥላ ማን ያደርግነው? ቀን በን ተንና ቸን በስነ ስርዓት ይሄን መያዝ በስቴፕ ማለት ነው። ኦኬ ከቸ ፊደል ቀጥላ ደግሞ ሀ ትባላለች። እዚች ጋር ደግሞ ሀን አገኘን ማለት ነው። ስንት ሀየን? 3 ሀ። ከዚች ሀ አለች፣ ይችም ሀ ናት፣ ይችም ሀ ናት። ይች ደግሞ ብዙሃኑ ሀ ትባላለች። ሶስቶችም ሀ ፊደሎች ናቸው። በድምጽ ደረጃ ምንም የማይለያዩ ማለት ነው። በቅርጽ ግን የተለያዩ ናቸው።
እንግዲህ ቤተሰብ አላቸው። አሁን የምጠራላችሁ ፊደሎች ሁሉም ቤተሰብ አላቸው። ከዚህ ውጭ 6 ፊደሎች አሏቸው በውስጣቸው የሚይዟቸው። እነዚህ ጋር አብረው 7 ይሆናሉ ማለት ነው። ስለዚህ ዛሬ ማሳያችሁ የመጀመሪያ ድምፅ ስለሆነ የመጀመሪያ ድምፁን እንጠራለን። ስለዚህ እቺ ሀ ነው የምትባል ማለት ነው። ከዚችኛው ሀ ቀጥላ ደግሞ ነ ትባላለች። ነ ከዚች ቀጥላ ሀ ከሀ ቀጥላ ነ። እሺ ነ ነው የምትባል። ከነ ቀጥላ ደግሞ ይቺ ኘ ትባላለች። ኘ ከኘ ቀጥላ አ ትባላለች። አ ትባላለች ይችኛዋ። ኦኬ ከቸ ቀጥላ ማንን አየን? ሃን፣ ነን፣ ኘን፣ አን። ይሄን አየን ማለት ነው። ይሄን አየን። እስቲ አሁን አንዴ እነዚህ ልድገምላችሁ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ እስከ አ ድረስ ይህን ይመስላል የመጀመሪያ ድምፁ። ቀጥለን ደግሞ ከአ ቀጥለን ደግሞ እናየዋለን። ከአ ቀጥሎ ያለውን ፊደል ደግሞ እናየዋለን። እሺ እንግዲህ ከአ ፊደል ቀጥሎ ከ ነው የሚባለው። ከ ትባላለች። ከአ ፊደል ቀጥሎ ከ ነው የምትባለው። ከከ ቀጥሎ ደግሞ ኸ ትባላለች። ከላይ 3 ፊደል ሀ ሚል አይተናል። ይቺ ደግሞ ኸ ሚል ድምፅ አላት። ሀ ሳይሆን ኸ ሚል ድምፅ አላት። ከሀ ቀጥላ ወ። እሺ ከወ ቀጥላ አ ከላይ ያየናት አሁን መጨረሻ ያየናት አ ፊደል እና ይቺ ደግሞ ሞክሽ። እዚህ ላይ ሞክሽ አየን። 2 አ ሚል ፊደል ማለት ነው። ከወ ቀጥላ አ 0 መስለዋ። ኦኬ ከአ ቀጥላ ዘ ከዘ ቀጥላ ዠ እቺ ዠ ትባላለች። ከዛ ከዠ ቀጥላ የ ከየ ከደ ጀ ትባላለች። ደግሞ ጀ ከጀ ገ ከገ ጠ ከጠ ጨ ከጠ ፊደል ቀጥላ ጨ ከዛ ጰ ትባላለች። ደግሞ በከንፈራችሁ ጠበቅ አድርጋችሁ ማለት ጰ ከጰ ቀጥላ ጸ መልስ አሁን ምጸ። ሁለቶችም እነዚህ ጸ ነው የሚባለው። እዚህ ላይ አንድ ላይ የጻፏቸው ይችኛው ምጸ ይችኛው ምጸ ነው የሚባሉ። እንደ አ ፊደል እንደ ሰ እንደ ሀ ፊደል ማለት ነው። ተመሳሳይ ድምፅ ያላቸው ጸ ይባላሉ እነዚህ። ቀጥሎ ፈ መጨረሻ ፐ ትባላለች ማለት ነው። ፐ በከንፈራችሁ ላላ አድርጋችሁ ጥሯት ፐ ትላለች። እንግዲህ አሁን ያየነው የአማርኛ ፊደል ሙሉውን ነው። ሙሉውን የመጀመሪያውን ድምፅ ነው ያየን። የመጀመሪያውን ድምፅ የያዛችሁ ማለት ደግሞ ቤተሰቡን መያዝ ምንም አይከብዳችሁም፣ ቀላል ነው። ቪዲዮውን እያዞራችሁ በስነ ስርዓት እዩት። እስኪ ደግምላችኋለሁ። ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ፈ ፐ። ይሄ የመጀመሪያ ድምፅ ነው ማለት ነው። ለነገርኳችሁ ይህን እናንተ መያዝ በስቴፕ ሳታሰስቱ ሳታስተላልፉ በስነ ስርዓት በደንብ አድርጋችሁ የመጀመሪያ ድምፁን መያዝ አለባችሁ ማለት ነው። እስቲ አሁን አንዴ እቆጥርላችሁና እናየዋለን ማለት ነው። እቆጥርላችሁና እናየዋለን። እሺ መጀመሪያ ሀ ናት ብያቸዋለሁ። የአማርኛ ፊደል ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ፈ ፐ። ይሄ እንግዲህ የመጀመሪያ ድምፅ የአማርኛ ፊደል ነው። እንደዚህ እያደረጋችሁ እንግዲህ ሙሉ ፊደል ነው 34ቱ ፊደል የአማርኛ ማለት ነው። ከመጀመሪያ ጀምራችሁ የመጀመሪያ ድምፁን በደንብ እንደኔ እየደጋገማችሁ ቆጥራችሁ ይሄን የመጀመሪያ ድምፁን ከያዛችሁ በኋላ በተለይ ጀማሪ ማለት ነው ፊደል ገና ጀምራችሁ ካላወቃችሁ መጀመሪያ ይሄን ትይዛላችሁ። ይሄን ከያዛችሁ በኋላ ደግሞ ቤተሰቡን አስቀጥል። ለምሳሌ የሀን ፊደል ሙሉ ቤተሰቡን ለመቁጠር መጀመሪያ ይሄን መቁጠር አለባችሁ ማለት ነው። ይሄን መቁጠር አለባችሁ። እንደዚህ እያደረጋችሁ ብትለማመዱ ከዛ ቤተሰቡን አብራችሁ ለመጥራት ቀላል ይሆንላችኋል። መጀመሪያ ግን እንደነገርኳችሁ በስቴፕ የመጀመሪያ ድምፁን መያዝ
ከዛ ቀጥላችሁ ደግሞ ቤተሰቡን መቁጠር ቤተሰቡን የሰራው ስላለ ገብታችሁ መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው አማርኛ ፊደል የመጀመሪያ ድምፁን ከሀ እስከ ፐ ድረስ ነው። ከተመቻችሁ ላይክ ሸር በማድረግ ተከታተሉት። አዲስ ሆናችሁ ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ። አበረታቱኝ ማለት ነው። ይሄንን የዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው